ሰላም የዩቲዩብ ተከታታዮቼ ያው በዚህ ቪዲዮ እንደነገርኳችሁ ህልም ፍቺዎችን ብቻና የእናንተን ህልሞች መፈታላችሁ ይሆናል ማለት ነው። መጀመሪያ ግን ቪዲዮን ከመጀመራችሁ በፊት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ያው እዛ ላይ የሚላካችሁልኝ ወደዚህ አምጡትና ማስፈታት ትችላላችሁ ማለት ነው። በዚህኛው ቪዲዮ ላይ በአጋንንት ዙሪያ የሚታዩ ህልሞችና ፍቺዎቻቸውን የምነግራችሁ ይሆናል። በተጨማሪም የእናንተን ህልሞች ፍቺ ማለት ነው። አንድ ሰው በህልሙ ውሻ ሲነክሰው ወይም ደግሞ ሲያባርረው ያየ ሰው የሚፈታተነው ሰይጣን አለ፣ መጸለይ ይኖርበታል ማለት ነው። አንድ ሰው በህልሙ ጅብ ሲያባርረው ካለመ ክፉኛ የሚፈታተነው አጋንንት የቡዳ መንፈስ እንዳለ ያመላክተዋል እና በርትቶ መጸለይ ይኖርበታል ማለት ነው። በሬን ማየት ደግሞ አጋንንት ስለሆነ ይህንንም ስናይ ያው መጸለይ ነው የሚያስፈልገው ማለት ነው። በተቃራኒው ግን በሬ ሲታረድ ካየ እግዚአብሔር የሚፈታተነንን አጋንንት ሲጥልልን ነው እና በጣም ቆንጆ ነው። አንድ ሰው በህልሙ ጥቁር ሴት ወይም ደግሞ የማታውቃት ሴት ስትመታ ወይም ደግሞ ስትመታሽ ካለምሽ ወይም ካለምክ እጅግ መታመምን ነው የሚያመላክተው እና መጸለይ ያስፈልጋል። በተጨማሪ ደግሞ ጥቁር ሴት ስትዝትብህ ወይም ደግሞ ስታስፈራራሽ ወይም ስታስፈራራ ካለመ ወይም ካለምሽ ትታመማለሽ እና መጸለይ ያስፈልጋል። ወይም ትታመማለህ፣ በደንብ መጸለይ ያስፈልጋል ማለት ነው። የማናውቀው ጥቁር ሰው ሰይጣንን ነው የሚያመላክተው፣ የማናውቀው ሲሆን ማለት ነው። የማናውቀው ጥቁር ሰው። እሺ፣ በተጨማሪ ደግሞ የሞተ አህያ ከደጃችን ካየን ድግምት ወይም መተትን የሚያደርግብን ሰው እንዳለ የሚያመላክተን ነው። ያው ይሄንንም በደንብ በጸሎት ማሸነፍ ይኖርብናል ማለት ነው። በተጨማሪ ደግሞ አስክሬን ከቤት ወይም ደግሞ ከደጃችን ብናይ ሬሳ ማለት ነው መተትና ድግምትን ነው የሚያመላክተው። ይህንንም መጸለይ ይኖርብናል ማለት ነው። የማናውቃቸው ሰዎች ሲያባረሩን ካለምን በዙሪያችን የአጋንንት ውጊያ በርትቷልና በደንብ መጸለይ ይኖርብናል ማለት ነው። ያው ክፉን የለም ደጉን ልምልም አምላከ ጊዮርጊስ እርዳን ብለን በደንብ መጸለይ ይኖርብናል ማለት ነው። አንድ ሰው በህልሙ እባብ ሲያባርረው ካየ ያው እባብ የሚያመላክተው ሰይጣንን ነው። በተቃራኒው ደግሞ እባብ ስንገድል ካለምን እባብ ጠላት ነው፣ የሚፈታተን አጋንንት ሰይጣን ነው። ስለዚህ ድል ተመቷል ማለት ነው እና በጣም ቆንጆ ነው። አንድ ሰው በህልሙ በቅሎ ስትረግጠው ወይም ደግሞ ቤቱ ስትገባ ያየ ሰው ሰይጣን ናት፣ አጋንንት እንደለከፈ የሚያመላክት ስለሆነ መጠንቀቅ መጸለይ ይኖርብናል ማለት ነው። አንድ ሰው በህልሙ በፈረስ ተቀምጦ ካለመ ጸጋና ክብርን ነው የሚያመላክተው። በጣም ቆንጆ ነው። አንድ ሰው በህልሙ እባብ ሲነድፈው ካየ ሰይጣን ባላሰበው ኃጢአት ይነድፈዋል እና መጠንቀቅ ይኖርበታል። መጥፎ አጋጣሚ እንደሚገጥም የሚያመላክት ስለሆነ ክፉን የለም ደጉን ልምልም ብሎ በደንብ መጸለይ ያስፈልጋል ማለት ነው። ደረጀ ሰላም፣ መቅዲ ሰላም። ጥርሱ የበዛ ውሻ የሚመስል አውሬ ሊነክሰኝ ይታገለኛል። ተሸፋፍኜ ተቀምጬ እየዞረኝ እየጮኸ ለመናከስ ይሞክራል። በእግሩ ጥፍርም ይጫነኛል። እኔም እንዳይዘኝ እፍጨረጨራለሁ። ከልብሴ ጋር የጥርሱ መንጋጋ ውስጥ አስገብቶ ሲታገለኝ የሆነ ሰው መጥቶ ይከላከልልኛል። እጅግ በጣም አስፈሪ ነበረ። ምን ይሆን ትርጉሙ? እሺ ያው አውሬ
ሊነክስ ማየት እንደገና ደግሞ ውሻ የሚመስል ነው። ስለዚህ ያው ውሻ ያው ጠላትን ሴጣን ስለሆነ የሚያመላክተው በዛ ላይ አውሪ ሊነክሰኝ ሲታገለኝ ነው ያልከው። ስለዚህ በደንብ መጸለይ ይኖርብሃል ማለት ነው። ያው ሴጣን እየተፈታተነ እንደሆነ ነው የሚያመላክትህ፣ ግን አንተ እየታገልክ እንደሆነ ያው በጸሎት ነው ያው መታገልን በደንብ የሚያስፈልገው ያንን ነው። አለመንከሱ ጥሩ ነው። ያው በደንብ መጸለይ ያስፈልጋል። ታደለች ሰላም በህልም ሬሳ ሳጥን አልጋ ላይ አለ። ከላዩ ላይ ጋቢ በከፊል ለብሷል። ጋቢው ገለጥ እያረኩ ልከፍተው እላለሁኝ። በጭንቀት እና ፍርሃት አለቅሳለሁኝ፣ እጸልያለሁ። ደግሞም ጸሎቴ ይጠፋብኛል። እንደ ፍትሃት ነገር የማደርግ ስሜት ውዳሴ ማርያም ከመሬት ላይ አንስቼ ጸልያለሁ። በስልክ ቁጥር 12 ሰዓት እላለሁ። በስልክ ቀብሩን 12 ሰዓት እላለሁ። እሺ ሬሳ ያው ጥሩ አይደለም ሬሳ ማየት። ያው የምታውቂው ሰው ሞቶ ምናምን ቢሆን ያው ለዛ ሰው ጥጋብ ምናምን ነው የሚሆነው። ግን ይሄ ሬሳ ማየትን ግን ድግምት መተትን ነው የሚያመላክተው። አልጋሽ ላይ መሆኑ ራሱ አልጋ ምንድነው ጸጋን ትዳርን ነው የሚያመላክተው እና እዛ ላይ መሆኑ ጥሩ አይደለም። ያው ግን አንቺ ለቅሶ መኖሩ ጥሩ ነው። ደግሞ የምትደሰችበት ነገር እንዳለ ነው የሚያመላክትሽ እና ያው መጸለይሽ ጥሩ ነው። በጸሎት ማሸነፍ እንደምትችይ ነው የሚያመላክትሽ። በደንብ አድርገሽ ጸሎት አድርጊ። ስልክ ያው ጸሎትን ነው የሚያመላክትሽ። ቁጥሩም 12 ስትይ ነው ያየሽው። ያው የእድል ቁጥሮች ናቸው እነሱ እና ያው ጥሩ ነው። በደንብ ጸሎት አድርጊ። ያው ሬሳ ግን ማየት ድግምትን መተትን ስለሆነ የሚያመላክተው ጸሎት በደንብ አድርጊ እንደምታሸንፊ እና ያመላክትሻው። ስልክ ጸሎትን ነው የሚያመላክትሽ። እንደገናም ደግሞ ስትጸልይ ምን ያየሽው። ስለዚህ ያንን ነው የሚያመላክተው። ጸሎት አድርጊ በደንብ። ትዝታ የሞተ ሰው ማየት ምንድን ነው? የሞቱ ሰዎች ሲጎበኙን አንደኛ ከኛ የሚፈልጉ ነገር አለ። ዝክር ዘክሪ። ሁለተኛ ደግሞ ጥሩ ነው መልካም ነገር ነው። ያው እነሱ እውነተኛ ዓለም ላይ ስለሆኑ መልካም ነገር ነው የሚያመላክትሽ። ኮኪ ሰላም መቅዲ እንዴት ነሽ? እኔ በህልሜ ገላይን ልታጠብ ገላይን አረፋ ብቻ ሆኜ ይሄ ተፈቷል። በእርግጠኝነት ያለፈው ቪዲዮ ላይ የሰማሹ ይመስለኛል። እሺ ያው ገላ መታጠብ ፈጣሪ በደልን ይቅር እንዳለ ነበር የሚያመላክተው። ግን አንቺ ያው እንትን ብለሽ አልተለቀለቅሽም፣ አልታጠብሽም። ስለዚህ ያው ንስሐ ካለ የቀረ ነገር ካለ እንደሱ አስተካኪ። በደንብ ጸሎት አድርጊ። ያንን እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ